ስለዚህ ዮሐንስ ወንጌል ጸሎት ነው፣ መጽሐፍ ነው፣ ሶስተኛ ታቦትም ጭምር ነው። ምን አልኳችሁ? ታቦት በቁሙ በግዕዝ ግስ ሲበተን ታቦት ብቻ ማለት አይደለም። ብዙ ሰው ታቦት ምን ማለት ነው ሲባል የጽላቱ ማደሪያ ብሎ ቀጥታ ይተረጉሟል። እሱ ትክክለኛ ነው። ታቦት ግን እንደ ቃሉ አገባብ የተለያየ ትርጉም ሊኖረው ይችላል። ለምሳሌ ታቦት ማለት መርከብ ማለት ነው። እየሰማችሁ ነው? ኖህ የሰራውን መርከብ በግዕዝ ታቦተ ኖህ ተብሎ ሲጠራ ኖህ የቀረጸው ታቦት ለማለት ሳይሆን ታቦት መርከብ ማለት ስለሆነ ነው። ታቦት ሙዳይ ምጽዋት ተብሎ ሊተረጎም ይችላል፣ ሳጥን ስለሆነ ማለት ነው። እኛ ግን የዮሐንስ ወንጌል ታቦት ነው ስንል መርከብ ነው ሳጥን ነው እያልን ሳይሆን ቅዱስ ሥጋውን ክቡር ደሙን ለመፈተት ታቦት ባይኖር የዮሐንስ ወንጌል እንደ ታቦት ሆኖ ይፈተትበት። እየሰማችሁ ነው? ስለዚህ አሁን ቤታችሁ ታቦት አለ እንደማለት ነው። መጽሐፍ ቅዱስ አላችሁ የላችሁ? ስለዚህ ዮሐንስ ወንጌል አለው የለው? አዎ፣ መጽሐፉ መከበር አለበት ማለት ነው። ቀላል የማይባል ሰው መጽሐፍ ቅዱስ ያጋንንት ማባራሪያን ያደረገው እርሱንም እያነበበው እኮ አይደለም፣ ከትራሱ ስር እየደበቀው። መጽሐፍ ቅዱስ ግን የተጻፈው ከትራሳችን ስር አድርገነው አጋንንትን እንድናረቅበት ብቻ አይደለም፣ አንብበን እኛም እንድንቀደስበት።